እዛ ጋር ወርቆ አግኝቼ እኮ ያለቀሰ አሳዝኖኝ ነው። ይሄ ነበር የቀረህ? እኔ ልጅነቴን መስዋዕት አድርጌ ላንተ ሁለት ልጅ ወልጄ ደግሞ ማንኛው አጠላብኝሽ ባካ እንደምታስቢው አይደለም። እዛ ጋር ወርቆ አግኝቼው ያለቀሰ ለዛ ነው አሳዝኖኝ ነው። ላንተ ብዬ ደፋ ቀና ልጆችን እላለሁ። ጭራሽ ሶስተኛ ልጅ አረ እንደምታስቢው አይደለም። ማናት ባካ ጥላብኝሽ? ልጅ እኮ አይደለም። በቃ አሁን ማለት አልፈልግም። የኔና አንተ የሰማንያ እዚህ ላይ ያበቃ። በዚህ ዘመን እንዴት እንጣላለን? ዲን ያለን መረመና ፈርምሯል። ነይ እንኳን ደህና መጣችሁ። ያው ከሁለት ወር በፊት ምርመራ ሰጥታችሁ ነበረ። ዛሬ ውጤታችሁ ደርሷል። ትንሽ ውጤቱ አሳዛኝ ነው። የምርመራ ውጤቱ እንደሚያሳየው አንተ መውለድ አትችልም። እኔ መውለድ አልችልም? አይገርምም? ሁለቱ ልጆች እኔ አይደሉም ማለት ነው። አምጪ እስኪ ሀምሳ ብር ሰላም ስለከፈትኩት ነው። አዎ ከፍተው 50 ብር አንተ ከፈታለህ። ብራዘር ገንዘብ በብልጠት አይመጣምሽ። አንተ የባላገር ንግግር እኮ የበሪ ስጋ ብር እኮ ወደ ወጣ። አረ እንዴት ሆነ? ሼላ ማለፍ ነው ማለት ብራዘር ስልክ ጥለሻል። ሳምሰንግ ገንሻ አይደል? ኧረ እኔ አይፎን ነው። እስኪ ኖ ማለት ነው። ትምህርት የምሰጥህ አይፎን ነው አይበል። ይመችሽ። አይፎን ነው። ሱሪን ከፍ አድርገው። ከበረ ሁለተኛ እዚህ ጋር እኮ ገንዘብ መከፍልልህ እውቀት እንድታገኝ ነገር ነው ባሉ የሚለን እኮ ይሄ ነው እንዴ? ለምን ተሰቃየና ብየው ነበር። ለምን ተሰቃየው? አረ ይሄ ልጅ ምን ነው አንተ ስነ ስርዓት አትይዝም እንዴ? እዝን 15 ብሎ ነበር። 15 አይደለም ተው አንተ አትነግረኝም ስለሱ። እዝን 15 ብሎ ነበር። ቅድም ደግሞ ገና ሲወጣ አርበል ብለው ደግሞ ብልሃም ብሎ እንዴ አረ ይባልም እኮ ልጅን አርበል ልጅ ይሃር ነው እንዴ? ይሃር ነው ወደ አርበል አረ የሚለው ነው። ኖ እንደማይነበርም ልጅ መቼም አይላትም። አይላትም። አዎ እኮ ብልሃም ያካቱን እስካንተ ምን ትምርልህ ወንድሜ በእናትህ እሪ ጀግና አረፈ። ተይ አንቺ አታልቅሽ በእናትሽ ተይ። ሁሉም ወደዛው እኮ ነው። ሁሉም ወደዛው ነው። አየሁት ምኞቴ። ቸኮልክ እስከምትቀበር? ቸኮልክ፣ በጣም ቸኮልክ። እንደውም አልሞትም። ለማን ትያለህ? ይሉጣ ውጣ ከቤት ተፈልጉት ነኝ በስልኩ ጉዳይ አለኝ። እኔ አዳምጡኝማ። አንተ ነው ማገባ ፈልጊ ሽማግሌ ሆኖ እንዴ? አንተ አታገባም ይላል የምትለው አንተ እንደሚያገባ ሰው እንትን እሺ እኮ ያው በእጅ ነው ብዙ ጊዜ አንተን የመሰለ ልጅ እስካሁን አለማግባት አዝናለሁ። አባታችሁ በጣም ኃይለኛ ነው። አንቱ እንድታሳምኑልኝ ችግር የለውም። አትጫው አይደለህ እንዴ? በጣም ነው አስባለሁ። ቤቱ በዚህ ነው። እንጠይቃለን። እሳቸው ናቸው። ሰላም ነው? ሰላም ነው። እንዴት ነው? አለን። ሰላም ነው። እንዴት ነው? ያው የመጣ ነው እንግዲህ ልጃችሁን ሄሎ ገብቷል ኮንቲነሩ። ሁሉም ሀብታም ናቸው። ሁሉም ኮንቲነር በቃ እሺ። ምንድን ነበር ያላችሁኝ? ልጃችሁን ለኔ ፈልጊያት ነው። ለማ ለራሴ እንትን ሽምግልና እኮ ልጃችሁን ለኔ ፈልጊያት ነው። ሽማግሌ አምጣ ብሬ ሰጠው። ሰላም ነው ሁላማን። እኔ በጣም ኧረ ማይለት ተንሳናችሁ በሙሉ ምግብ በነፃ። እኔ እኮ ተስኖኛል። የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ሆነ? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ ዛሬ ተበላለት ነው ማለት። A few moments later ምግቡን ወደድሽው? ኧረ እንዴ ያበደ ነው ምግባችሁ። ያባ አንዴ አሁን እንደመጣሁኝ ማለት ነው ወደ ውጭ ሸኘኝ። ሂሳብ
ሂሳብ ሳከ የምን ሂሳብ ለአይነ በስር በነፃ ነው ብላችሁ የለ እንዴ? ኖ እኮ ግን አንቺ እንዴት አነበብሽ? ያረዳ ተነክቷል። እኔ አረቦኝ እንዳን ተቆጣ ቁጥር እንደ ጫማ ቁጥር ነው። በቃ ቲክሊክ አይታችሁ ተቆጣ ብቻ በቃ በለው የምትፈልገው ኮንሽን እኮ እንደዚህ አላሰብኩም። መጀመሪያ ቲክሊክ ስጠይቅ ባላላት ይላት ነው የሚለውን ነገር ማጣራት አለበት። ገባ? ዝም ብለህ ጠርተህ ስልክ ቁጥር ስጪ አይባል። ኧረ እንደዛ አይደለም። ይሄን አዳምጪኝ። ካፌ ወንበር ላይ ጥለሽው ነው ስልክሽ። ያንቺ ስልክ ነው። እሺ ስልኩ ያንቺ ነው። አንሺው። ስትደውል ሊመጣው። እሺ ማናት ደግሞ ምን አገባሽ? ማናት ትላለች? ኧረ ሙዲ አንቺ የመሰለ ፍንዱ ደግሞ ወደ ዘይጂ በቃ እኔ ጋር ስኖር ይፎ ብለሽ ትኖሪያለሽ። ስልክሽን ብቻ ቶሎ ኧረ መጣ እንደው ተነሽ እንሂድ። ያዥ ቦርሳሽ ተነሽ። ኖ ኧረ ወይኔ ስልኬ ልጅ ይሮጣል እንጂ አባቱን አይቀርም። ኧረ ህፃን ልጅ እያፈጠጠ ነው። እንብለው እንዴ? ይበላ። ኖ ብሉ ቸንቸን እንዱናል። ኧረ እናቱ አንሳው ምን ማለት ነው? አንሳ እንዴ እንደ ፈጣን በረዳን ከመኪና እንቀጥል። እዚህ ጋር ማቆም ክልክል ነው። ዝም ብለህ እንደው ዕቃ መሰልኩ እንደው እዚህ የምታው ምን ጸብጸብሽ ነው? ጸብጸብሽ ነው እንዴ? ሰውዬው እየተቆጣ ዝም ብሎ መኪና ይዛ ታቁም ይላል። እኛም እኮ ተቸገርን እኮ ምን ገና ልገባ እኮ ነው። ገና ልገባ ነው። ጋሽ ቀጭሩ ሰላም፣ እንዴት ነው? ምንድነው አላስገባም ማለት ዝም ብሎ ከዛ መኪናውን አምጥቶ መረቀን ከቻደረ ሰው ላይ እንትን ማድረግ ነው። ስራ አስገባው እንጂ ስራ እኮ ነው እየተሸጠ ነው። ጋሽ ነኝ ይሄን ቤት ልገዛ ነው የመጣሁት። አስገባው እባክህ ጋሽ አስገባው። እሺ ግባ። ምን ነበር? ልጆችን ማግባት ስለምፈልግ እንዲሰጥ እንደው ከየትም እየተነሳችሁ የኔ ልጅ እንትን የምትሉት ከዛ ወደዛ መሰልኳችሁ። ምንድነው አንተ ማለቴ ምንድነው ስራ? ትናንት ነው ከእስር ቤት የተፈታሁትና ድራሽ ከእስር ቤት ተፈታህ እንዴ? የኔ ልጅ የምትጠይቀው እንደ ብትደፍረኝ ነው አንተ? እንደ ዝም ብለህ ከየትም እየመጣ ከእስር ቤትም ከምንም እየመጣ የኔ ልጅ እኔ እኮ እስር ቤት መታሰር ፈልጌ እኮ አይደለም እኮ። ምን አድርገህ ነው የታሰርከው? የሆነ ጊዜ ወቃለኝና የሆነኛ ሰፈር የሆነ ቆንጆ ልጅ ያለ ሰውዬ ነበሩ። እሺ እና ልጆችን ለልጄ ስላቸው አጎፈሉ። በቃ ሞቱብኝ። ምን ነው የሞተብህ? በደንብ አውራ። ሰውዬው ሞተብኝ። ምን አድርገው? ምንም ቢያሪ ገደልኩት። በቃ ጠይቀው ላግባሽ ብለህ ለዛ ነው እንጂ እኔ መታሰር ፈልጌ አይደለም። ላግባ ልታገባት ታውቃታለህ እንዴ? እንዴ አንድ ቀን ያየኋት ግን ትሆነኛለች። ለምን ችግር አለው? ዋና መዋደድ ነው። ማለት ነው አይደል? በቤት ሄደህ በዛ ሄድ ነው አለች እኮ አልብሰራ። ኧረ እንኳን ደህና መጣህ። ሰርግ ምናምን አልፈልግም። ዋና ህይወት እንደው ቁማ ከምትቀር እና ጥሩ አድርገሃል። እና ከፍሺ አመሰግናለሁ። እሺ ታገኛታለህ ቤት። በምን ቀን ተዋወቅ? ምንድን ነው ያልኩት? ከሚገለኝ ቢወስደት አይሻልም? ሁሉ ልጋባ ነው። አይገርም? አሰብሽ ነው ፋያ አዲ ሚዩ ማን ፋያ? ፋያ ጓደኛዬ ቤስት ፍሬንድ ነው። የኔ ቆንጆ ታፖሽ ተጥተሽ ነው ቤስት ፍሬንድ። For all those times you stood by me, for all the truth. እንዴ ምን አደረገ? ተጠባባቂ ባልና ሴት ለሰርጋችሁ እንድትጠሩኝ እመጣለሁ። No.